ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። አፋር አሁንም ውጥረቱ ቀጥሏል። የነጻ የትግራይ ሰራዊት በሚል በአፋር መሬት ላይ እየሰለጠነ ያለውና በአብይ አህመድ የሚደገፈው ታጣቂ ቡድን ወደ ትግራይ ዘልቀናል፣ ከዚህ በኋላ አፋር ውስጥ የለንም ሲሉ መግለጫ መስጠታቸው ታውቋል። በአብይ አህመድ በኩል የድሮን ጥቃት ለመፈጸም ዝግጅቱ ተጠናቋል። በኤርትራና በኢትዮጵያ ድንበር አካባቢ እንደዚሁ የድሮን ጥቃት ሊፈጸም እንደሚችል መረጃዎች ያመለክታሉ። ተመልካቾቻችን እነዚህና ሌሎች ጉዳዮችን ይዘን ወደ እናንተ መተናል። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። ከገለታው ዘለቀ ጋር አብራችሁን እንድትዘልቁ በአክብሮት እንጠይቃለን። መልካም ጊዜ። ሌላው በአፋር ያለው ጉዳይን እንመልከት። እስቲ አፋር ላይ ያለው ወቅታዊ ሁኔታን በተመለከተ የተለያዩ መረጃዎች እየወጡ ይገኛሉ። የአብይ አህመድ አገዛዝ እስካሁን ይፋዊ የሆነ በይፋ ስለ ጉዳዩ መግለጫ የሰጠ አካል የለም። እንዲህ ነው እንደዛ ነው የሚባል ነገር እስካሁን አልሰማንም። የአፋር ክልል መንግስት ያወጣት ያቺ መግለጫ አለች። ከዛ በኋላ ህወሓት እንደዚሁም የትግራይ ክልል ጊዜያዊ አስተዳደር እንደነዚህ ነገሮች ሰምተን እንዲሁ በተባባሪና በአንዳንድ በብልጽግና ዲጂታል ሚዲያዎች አማካይነት የመንግስትን አቋም እያገኘን ሊሆን ይችላል። ግን ይፋዊ በሆነ መልኩ እንዲህ ነው ጉዳዩ፣ ክስተቱ በዚህ ደረጃ የሚታይ ነው የሚል ነገር አልሰማንም። ስምረት ፓርቲ መግለጫ አውጥቷል። የጌታቸው ረዳ ፓርቲ ማለት ነው። እንደዚሁም ሌሎች አንዳንድ የትግራይ ምሁራንም እየተናገሩ ነው። ገብሩ አስራት እንደዚሁ በኤንቢሲ ቴሌቪዥን ላይ የተናገሩትን በዚህ አጋጣሚ ማንሳት ያስፈልጋል። ህወሓት ላይ ነው ብዙ ዱላ ያሳረፉት እሳቸውም። እንደዚሁም ወዲ አንጥሩ የተባለ ጀነራል አሸብር መሰለኝ እነሱ በትግል ስማቸው ነው በብዛት የሚታወቁት። ወዲ አንጥሩ ማለት በአፋር ክልል ያለውን የትግራይ ነጻ ሰራዊት የተባለውን ታጣቂ ቡድን የሚመራ ነው። አኩርፎ ነው ወደዛ ሄደው ይባላል። በመሃል ሽማግሌዎች ገብተው ነበር የሚሉ ነገሮችም አሉ። በኩርፊያ የተመሰረተ ታጣቂ ቡድን አይደለም። እነ አብይ አህመድ አቅደው አስልተው የመሰረቱት እንደሆነና ህወሓትን ለመምታት ያዘጋጁት ኃይል እንደሆነ ይታመናል። ያንን ኃይል እንግዲህ እየገባ እየተነኮሰ የተለያዩ እርምጃዎችን እየወሰደ እነ ጀነራል ታደሰ ወረደ ወደ ደቡብ የትግራይ አካባቢ ሲመጡ እየጠበቀ በጥይትም በተለያየ ነገሮች ጉብኝታቸውን ሲያስተጓጉል የነበረ ኃይል ነው። ከዛም ተሻግሮ ከብልጽግና ሰራዊት ጋር ከፋኖች ጋር ጭምር ውጊያ መግጠሙን ባለፈው አንድ በተለይ በአበርገሌ አካባቢ ወሎ በተካሄደ አንድ ውጊያ ላይ ይሄው የነጻ መሬት ላይ የሰፈረው የነ አብይ አህመድ ያደራጁት የትግራይ ነጻ ሰራዊት እንደዚሁ ተሳትፎ አድርጓል። አሁን ወዲ አንጥሩ ይሄንን ይመራዋል የተባለው ግለሰብ እንደተናገረው ከሆነ አሁን ሙሉ በሙሉ ወደ ትግራይ ገብተናል። ትግራይ የት ናችሁ ሲባሉ ይሄ ለወታደራዊ ደህንነት ሲባል ያለንበትን አንናገርም፣ ከዚህ በኋላ አፋር መሬት ላይ አታገኙንም፣ ወደ ትግራይ ገብተናል የሚል ነው። በወጉም አልተደራጁም። ምናልባትም በቁጥርም ምን ያህል እንደሆኑ በግልጽ የሚታወቅ ነው። ይህን ያህል ህወሓትን ገጥሞ ክልሉን ከህወሓት ነፃ የማድረግ አቅምም የለውም። እንዲሁ ለመነሻ አብይ አህመድ መንደርደሪያ አድርጎ በዛ ሰበብ ምክንያት ህወሓትን ያቋቋመው ሄዶ ነገሮችን እንዲጀምር እንዲለኩስ ለማድረግ ካልሆነ በስተቀር በሙሉ አቅሙ ህወሓትን ይገጥማል ብሎ ያቋቋመው አይደለም። እንደሰማነው ከሆነ ግን ህወሓት ይህንን ነገር ለማስቆም እየገባ ይሄ ቡድን የሚፈጥረውን ትንኮሳና ችግር ለማስቆም በሚል ወደ አፋር ምድር ዘልቆ ገብቶ ድራሽ አባታቸውን እንዳጠፋን የሰማነው። አድቅቋቸዋል፣ በታትኗቸዋል። የት እንዳሉም አይታወቅም። በአሁን ሰዓት ተበታትነው መግቢያ መውጫ ያጡበት ሁኔታ እንዳለን የሰማነው። ይሄ ማለት ህወሓት ጥሩ አደረገ አላደረገ በሚል ድጋፍ ለመስጠት አይደለም። ነገር ግን እንደዛ የሚባልም ኃይል የለም። እና አብይ ፍላጎታቸው በአየር ላይ እየተነነ የመጣው ይልቅስ አፋርን የጦርነት ቀጠና ለማድረግ በዛውም በአሰብ የሚለውን የአብይ አህመድ ቅዠትን ተግባራዊ ለማድረግ ወደዛ አካባቢ እንደዚሁ የድሮን ጥቃት መፈጸሙንም ወይም ደግሞ ሊፈጸም ዝግጅት እየተደረገ መሆኑን ሰምተናል። እዛ ድንበር አካባቢ ያሉ የተወሰኑ ስማቸውን የተጠቀሱ ቦታዎች አሉ። እዛ አካባቢ የድሮን ጥቃት እንዲፈጸም በአብይ አህመድ በኩል ትዕዛዝ መሰጠቱን እንደዚሁ ተመልክቷል። እኛም በሰሞኑ መረጃችን እንዳሳወቅነው ከሆነ አብይ አህመድ ባለፈው ሳምንት የኦሮሞ ጀነራሎችን ብቻ ሰብስበው በማላቸው ሁለት የትግራይ
የቀድሞ ጀነራሎች አሉ። ምናልባት ጻድቃን ሊሆኑ ይችላሉ፣ ወዲያን ጥሩም ሊሆን ይችላል። ዮሐንስም የሚባል አንድ ጀነራል አለ ከብልጽግና ጋር የሚሰራ የትግራይ ተወላጅ። እነዚህ ሊሆኑ ይችላሉ። ብቻ ሁለት ጀነራሎች በዚሁ በኦህዴድ ጀነራሎች ብቻ በተገኙበት ስብሰባ ላይ እነሱም ተካፋይ ነበሩ። ዋናው ዓላማ ህወሓት ላይ እርምጃ ለመውሰድ አብይ አህመድ እቅዱን ነው በዝርዝር የነገራቸው። ተስማምተው ጨርሰው ውሳኔ አስተላልፈው ነው የወጡትና ይህንን ተግባራዊ ለማድረግ አብይ አህመድ ከጫፍ እንደደረሰ ለዚህም ነው ያፋሩ ግርግር የተፈጠረው። ያኔ እንዳደረገው ዝም ብሎ ሰተት ብሎ መግባትና መምታት ሳይሆን የሆነ ሰበብ ምክንያት መፈጠር አለበት። ለዚህም ነው ህወሓት ጎትቶ ወደ ግጭት ውስጥ እንዲገባ ብልጽግና ያደረገው የሚል ነው ያለው መረጃም ማስረጃም የሚያሳየው ይህንኑ ጉዳይ ነው። ገለታው እንዴት እያየኸው ነው ይህንን ነገር? አብይ አህመድ መቼም ለኢትዮጵያ ትልቅ ገጸ በረከት ሰጠ ከተባለ ጦርነት ነው። ግጭት የማያባራ ግጭት የማያባራ ጦርነት ይቀፈቅፋል ቁጭ ብሎ 4 ኪሎ ሌላ ነገር የለም። የምንሰማው እንግዲህ 129.2 ሚሊዮን ኢትዮጵያውያን የመኖርና ያለመኖር ልውናቸው ከእጅ ወደ አፍ የሆነው ህይወታቸው እየከፋ መምጣቱን ነው። አብይ አህመድ መጥቶ ለዚች ምድር ምን አንድ በጎ ነገር አደረገ ብለን ብንፈልግ ብናስስ የምናገኘው ነገር ጠፍቷል። ለብልጽግናዎች ብቻ የሚታይ የቅዠት ዓለም አለ። ከዛ ውጪ ኢትዮጵያ ያተረፈችው ጦርነት፣ ግጭት፣ መፈናቀል፣ የማባራ ስደት ይሄ ነው ያተረፍነው። ክፉ ነገሮች ነው ተሰብስበው ከአብይ ጋር ኢትዮጵያ ምድር ላይ የተከመሩት። እስቲ እንዴት ታዩዋለህ የአፋሩን ጉዳይ? 129.7 ነው መሳይ 129.2 አይደለም መረጃው የሚለው የዚህ የአፋር ጉዳይ በአፋር በሁለት መንገድ ብናየው በዚህ በትግራይ በኩልና ወደ ኤርትራ በኩል ያለው ብናየው በዚህ በትግራይ በኩል ያለው ትልቅ ችግር ያው ብዙ ጊዜ እንዳነሳ ነው ድህረ ጦርነቱ ህወሓትን ስላፈረሰው በትግራይ በኩል ያለ አንድነት ፈርሷል። አሁን የለም ጠንካራ ኃይል የምትለው የለም። የተለያየ ኃይል ማዕከል ነው ያለው። እያንዳንዱ ድንገት ብድግ ብሎ የትግራይ ተወካይ ሆኖ ነው የሚናገር። እና አሁን ባለፈው ያነሳ ነው የጀነራል ምግበይ ነገር ይገርመኛል። አሁን ሳስበው አክሱም ሄደው ያን ሁሉ ንግግር ሲያደርጉ በምን ካፓሲቲ ነው ይሄን የሚያደርጉት ስትል እሳቸው የምዕራብ አዛዥ ብቻ እኮ ናቸው። ግን ትግራይ በሙሉ እንደሚወክል አድርገው ይቀርባሉ። ደብረጽዮን ለብቻው ሲቀርብ እንደዛ ሆኖ ይቀርባል። ታደሰ ወረደ ደግሞ እኔ ነኝ ዋናው ብለው ድንገት መግለጫ ያወጣሉ። እና እንደዚህ አይነት ሁኔታ ውስጥ ስላለ የዚህ የተጠያቂነት የድህረ ጦርነት ችግር ውስጥ ኪሳራ ፖለቲካ ክራይሲስ ውስጥ ስላለች ትግራይ ይህንኛውንም ኃይል ለመመከት በጣም ከባድ ችግር ውስጥ ነው ያለችው። እና እንግዲህ የዚህ ያነሳነው የአፋር ላይ የነበረ አለ የተባለው በፌደራል መንግስት ይደገፋል በነጌታቸው ይደገፋል የሚባለው ኃይል ቁጥሩ አንድ ጊዜ እንደሰማሁት ውስጥ ያዋቂ ሰው እንደነገረኝ 1500 እስከ 2000 ነበር ይደርሳል ያለኝ ከሁለት ወር አካባቢ በፊት ማለት ነው። እና ምናልባት እንግዲህ አደገ ቢባል አሁን ጥቂት ነው ሊጨምር የሚችለው። እና እንዳልከው ከኃይል አንፃር ይሄን ያህል ተጽዕኖ ፈጣሪ ላይሆን ይችላል። ግን በዛ ክልል ውስጥ ከገባ የሆነ ነፃ መሬት የሚባል ነገር ትግራይ ውስጥ ካለው እኔ መጀመሪያ የሚታየኝ ትግራይ ለብቻዋ አንድ አካል ሆና ስትታይ ምን ያህል እሳት ውስጥ እንደተጣደች ነው። ብዙ ኃይል ማዕከላት ስላሉ የነዛ ግጭት ምን ሊያመጣ ይችላል የሚለው ነገር በጣም አሳሳቢ ነገር ነው። ከዛ ባሻገር ግን የአብይ አህመድ በትግራይ ላይ ያለው አጀንዳ ትግራይን በተለይ ህወሓትን የመምታት ፍላጎት ወደፊትም መቀጠሉ አይቀርም። አሁን ህወሓት ለቆ ሸሽቶ የደደቢት የሚባል ቦታ ወይ ደግሞ ወደ ሌላ ሀገር ካልሄደ በስተቀር ይሄ ነገር በፖለቲካ መፍትሄ አይፈታም። አብይ አህመድና የህወሓት ሰዎች ተቀምጠው ነገሩ መፈታት አለበት በሰላም ብለው በሰላም ይፈቱ አይደለም። ስለዚህ የጦርነቱ ችግር መቀጠሉ አይቀርም። አሁን ባለፈው የተነሳው የዚህ አየር ድብደባው አብይ አህመድ መግለጫ ባያወጣም የመንግስት አካላት ናቸው። አፋር የመንግስት አካል ነው እንግዲህ አንድ ስቴት ነው። ትግራይ ራሱን የቻለ ነው። ሁለቱም አውጥተዋል። እንደውም ትግራይ ምንድነው ያሉት? ከትግራይ አካባቢ አንዳንድ ሰዎች ምንድነው የሚሉት? አብይ ሆን ብሎ ነበር ያንን የድሮን ጥቃት የፈጸመው። ያንን የድሮን ጥቃት ሲፈጽም ትግራይ ውስጥ የፌደራል ወታደሮች አሉ እንደምታውቀው፣ ኤርፖርት አሉ፣ ለምሳሌ መቀሌ፣ ኮረም አሉ እና አንዳንድ አካባቢዎች አሉ የፌደራል እንትኖች እና ልክ ሰኔ 24ቱ ጭፍጨፋ አለ አይደለም በድሮን መታኝ ብለው እዛ ኤርፖርት ያሉ ጥቅምት 24ቱ ማለት ነው የጥቅምት 24 ይቅርታ የጥቅምት 24ቱን የመሰለ ወንጀል እንድንፈጽም
በድሮን ተመታን ብለን እዚህ ኤርፖርት ያሉትን መቀሌ ኤርፖርት ያሉትን የፌደራል ዘበኞች ሄደን ገድለን ከዛ እንደገና ደግሞ እንደ ሰኔ 24ቱ ዳግም ሰኔ ምንድነው ጥቅምት ማለት ይቀርታል ዳግም ጥቅምት 24 ብለው ሊጨፈጭፉ ነው እንደዚህ አይነት እቅድ ነው የሚያቅደው ብለው ያስባሉ። እዛ አካባቢ ያለው ኮንስፓይሬሲ ነው የሚያስበው ብለው ያስባሉ አብይ አህመድ። ስለዚህ ከፍተኛ በአጠቃላይ ስዕሉ የፖለቲካ ኪሳራ በኪሳራ ነው ያለው። ኪሳራ በኪሳራ እየነዳ ነው። ኪሳራ በኪሳራ እየደመረ ነው ያለውና አሳሳቢ ነው። ምናልባት ትግራይ ውስጥ አንድ ቦታ የተነሱ አመጾች አሉ። እነዚህ ወጣቶች ፈንቅለው ከወጡ እና የሥርዓት ለውጥ የሚጠይቁ ከሆነ ከሌሎች ወንድሞቻቸው ጋር ተባብረው ያ ነው ተስፋ እንደው በአንድ ዋሻ ውስጥ የሚታይ ተስፋ ለኔ ያ ነው ትግራይ ውስጥ። በዚህ በኤርትራ በአፋር እንግዲህ የተመረጠበት መንገድ በአንድ በኩል ይመስለኝ ባለፈው ስናወራ በፊት ኤርትራና ኢትዮጵያ ሊጋጩ ይችሉ ይሆን ብለን ስናስብ አንዳንድ ወገኖች መደባደቢያ ቦታ የላቸውም በትግራይ በኩል እንዴት አድርገው ይደባደባሉ ስለዚህ አያጡም ኮሪደር የሆነ ለመደባደብ ከተፈለገ ኮሪደር አያጡም ይያሉ ነበርና አፋር የተመረጠች ትመስላለች። አፋር ትግራይን ለማጥቃት በኤርትራ በኩል ግጭት ለመፍጠር ቦርደር ላይ ያለውና ከዛ አንፃር ይመስላልና ሁለት ነገር ብቻ ላንሳና እንደው አንተ አክል መሳይ ጨምርበት። በዚህ በአፋር በኩል በኤርትራ በኩል ያለ ግጭት ሁለት ትላልቅ ፎርሶች አሉት። አንደኛው የውጭ ጣልቃ ገብነት መገለጫ ነው መሳይ። አሁን በቀደም ከታተል ነበር ዜና አዳምጥ ነበር ሰዎችንና ሰዎችን ሶሪያ ውስጥ የሶሪያ የውጭ ጣልቃ ገብነት በጣም ከመስፋቱ የተነሳ ሶሪያ በተከባድ ግጭት ውስጥ እንድትቆይ ያደረጋት አንዱ ትልቁ ችግር እሱ ነበር። ይገርማል። ለምሳሌ እንደ ቱርክ ኢራን እጇ ነበረ፣ አሜሪካ ነበረች እንደምታውቀው፣ የገልፍ ሀገራት ወደ 6 የሚደርሱ ሀገሮች ነበሩ፣ ራሽያ በጣም ሰፊ ነበር እጇ። እነዚህ ሁሉ የራሳቸው ኢንተረስት ዝንባሌ ነበራቸው። ግጭት እንዳያባራ ሶሪያ ውስጥ ሆኗል። ሱዳን ውስጥ ይሄ ነው ዋና የሰማሁት ይሄን ነው። ሱዳን ውስጥ አሁን ጣልቃ የገቡ ሀገሮች ቁጥር 18 ደርሷል። አሁን ሁሉም ዘይቱን ይቀዳል አልገብቶ በዚህ ግጭት ነው 18 ሀገራት ሆነዋል አሉ። አሁን ግጭቱ ውስጥ የገቡ እጃቸውን ያስገቡ ሀገራት ሲቆጠሩ 18 ደርሰዋል አሉ። ቁጥራቸው እየጨመረ መጥቶ በብዙ ሀገሮች ውስጥ የውጭ ጣልቃ ገብነት ነው ወደ ጦርነት ወደ ግጭት እንትን የሚወስደው። አንድ ፊሎሶፊ ሰምቻለሁ አንድ ጊዜ እነዚህ የሚያጋጩ ኃይሎች ምን ይላሉ አሉ መሰለ መዛይ ይሄ